ዋትሳፕ ይላል ጋይስ ካች ብለን እዛ የተለያዩ ጥያቄዎችን ተጠይቃለሁ ጋይስ። አንዳንድ ነገሮች ሪፍሌክት ላርግ ብዬ ነው ጋይስ የመጣሁት ከች ብዬ ማለት ዛሬ እየደነስኩ አይደለም ያው ቁጭ ብያለሁ ማለት ነው። አዲሱ ቤታችን ቁጭ ብለናል እና የተጠየቁትን የሚያስታውስ ብዙ በተደጋጋሚ የሚጠይቁትን ሪፍሌክት ለማድረግ ነው ጋይስ ከች ያልኩት ማለት ነው። በተረፈ አማን ናችሁ? እንዴት ነው? ጨጓራችሁ ይፈጫል ወይ? ሁሉ ሰላም? እንዴት ነው? ሀገራችን አማን ነው? ባላችሁበት ሰላም ፍቅር ያብዛላችሁ እያልኩ ዲጄ ሜሪ ኢትዮጵያ ሻርታተው ዛሬ ተረጋግቶ እንደዚህ ቁጭ ብዬ ስነ ስርዓት ይዣለሁ ዛሬ እንዲህ ያዙት ምናምን አንዳንዴ ጨዋ መሆን ጥሩ ነው ለማለት ነው። ይኸው ሶሻል ሚዲያ ብዙ ያደርጋል። አንዳንዴ በአካል ስታገኙ ጨዋ ነኝ ለማለት ፈልጌ ሶ የተለያዩ ጥያቄዎችን ተጠይቃለሁ። ይመጣል አንዳንድ ቴክስት ይላክልኛል በፌስቡክ በተለያዩ ሶሻል በኢሞ በቴሌግራም እንደዚህ ከቅርብ ዘመድ ከሌሎች ከጓደኞች ከማያውቁኝ ነው ይመጣል እና ስለዚህ አንዳንድ ጥያቄዎች ይመጣሉ ዝም ብሎ። አንደኛው ጥያቄ በጣም የገረመኝ ጥሎሽ እንደሚረዳኝ ሰው እስካሁን እንዴት አላገባም ብል ጥያቄ ይበዛል ጋይስ። ለእኔ ጥሩ አስባቸው ነው። እኔ አሁን አንደኛ እናቴ የምትጠይቀኝ ጥያቄ ነው እሱ። ለምን እስካሁን ቆየ? ለምን እንደዚህ ያረ ትምህርት ልጨር ማዘር እንደዚህ እያስተባበልኳት እየሸወርኳት ምናምን እስከ ዛሬ ቆየሁት እና ማዘር በጣም ትፈልግ ነበር በቃ እንዲያገባ እና የማዘሩን ደግሞ የሚጋሩ አሉ ማለት የማዘሩን ሀሳብ የማዘርነትን ሀሳብ የሚጋሩ ልጆች በጣም አሉ። የማያውቀኝ እንደው እንዴት እስከዛሬ አላገባም እንደ አታገባም እንደምን እንደው ምን ስንት ዓመት እስከሚሆን መትወር የምትጠብቅ ልጃዳ ጥሎሽ ልረዱኝ ወይ ልጃቸው በነፃ ሊድሩኝ ነው መሰለኝ። ይሄ እኔ በፖዚቲቭ አንግል ነው ማየው። ሰው ጥሩ ነገር ነው ለሰው የሚመኘው ነው። እንደዛ የምትመኙልኝ ሰዎች በጣም አመሰግናቸው፣ ከልብ ነው የማመሰግናቸው። ስለዚህ ወንድ ልጅ ይወልዳል፣ ይሞታል፣ ምናምን ያድጋል፣ ይሞታል። ሰው ዘርቶ መቃም እንዳለ ሁሉ ወልዶ መሳመም ስላለ ያው ለዛ ብላችሁ ነው እንትን ያላችሁ። ለምን አታገባም ብላችሁ ፑሽ የምታደርጉት ለዛ ነው። እኔ ያው ጊዜ ውስጥ ደርሳ አገባለሁ፣ ችግር የለም። የትም አትሄድም ቺኳ፣ የትም አትሄድም። ካለችም የትም አትሄድም፣ ከሌለችም ትፈልጋለች እና ይህ ነው ማለት ነው። ሰፋ አድርገን እንትን ያደረኩት ያው ብዙ ተደጋጋሚ የሚጠይቀኝ ሰው ጥሩ ነው እንደዛ ለምን ከኔ አንግል ኤክስፕራስ ሼር ሲያደርግላችሁ ብዙ አሁን ሴቶችም ልትወዱ ይችላል፣ ወንዶችም ልትጠይቁ ትችላላችሁ። መጥላት የለባቸው። ሰው ለእናንተ ጥሩ ነገር አስቦ ነው እንደዚህ የምለው። ወደ ኔጌቲቭ ከሆነ እንዳትወዙ ለማለት ነው። እኔ በፖዚቲቭ አንግል ነው ወሰድኩት። ሌላው ኢትዮጵያ መቼ ነው የምትመጣው ነው? ኢትዮጵያው ያው አሁን ክላስ ጨርሻለሁ፣ ትምህርቴን ጨርሻለሁ። ኢትዮጵያ በቅርቡ እመጣለሁ። ትንሽ ሰራ ላድርግ ብዬ ትንሽ ነው ወጪ ያወጣሁትን ወጪ ትንሽ ልክ ለመካስ ነው፣ ለመሸፈን ነው። እንደዚህ ጠቁሬ ከሳሁትን ነው። አንደኛው ከዛ ጋር አያዥ የሚመልስላችሁ ለምን ካሳ ኢትዮጵያ ቀይ ነበር ከሆነ እዛ እንዴት ነው የሚለኝ ጥያቄዎች አሉ። ኢትዮጵያ እያለሁ ኦርጋኒክ ፉድ ነው በላ። ኦርጋኒክ ፉድ ማለት እንደዚህ ስትሬስ የለብኝም፣ ፈታ ብዬ ነው የምኖረው እዛ ስላችሁ። እኔ ቤት ኪራይ ሰው ይከፍልኛል ወይ የሆነ ነገር በቃ ሰው ያበለኛል ያኖረኛል ሳይሆን ኢትዮጵያ እያለሁ እኔ በጣም ኢትዮጵያ ስለምወድ ያገኘውን የሚመቸኝ እየበላሁ ከመንገድ ይባላል መርካቶ አውቶቡስ ተራ ከመፍረሱ በፊት መንገድ ላይ ቁጭ ብዬ ሲበላ ደስ ነው በቃ ይስማማኛል። እዚህ ግን ደግሞ እኔ የምፈልገው ምግብ አላገኘሁትም። የሚመቸኝ ምግብ የለም። እንደዚህ ስትሬስ አልወድም፣ ነፃነት የማይቸኝ ምን ለማለት ፈልገን ይሄ ዞሮ ተደምሮ እኔን አጠቆረኝ፣ አከሳኝ። እዚህ እንደ ኢትዮጵያ ፀሐይ ብዙ በስቶ ወይ ምናምን ሳይሆን እንደዛ ነው ጠቆርኩባችሁ። ሌላው ደግሞ ስትሬት አልወድም፣ ስትሬት ያሳምን ምናምን እንደዚህ ስራ ማጽናት ምናምን አልወድም እና ለዛ ነው ትንሽ የጠቆርኩባችሁ። ያው ድሮም ቀየን ነበርኩ። ኢትዮጵያ አይደል አፍሪካዊ አይደለም ጥቁር ነኝ፣ ደረቴን ነጭ ጥቁር ነኝ። እንደዛ ለማለት ፈልገው ድሮም ቀይ አይደለም፣ ግን ከጠቆርኩባችሁ እንደዛ እነዛ ምክንያቶች ሊሆኑ ይችላሉ በማለት ነው ለማለት ነው። ሌላው የጠይቁኝ ጥያቄ ያልተመለሰ እስከዛሬ
ጋርል ፍሬንድ ያለች እኔ አሁን እሱን ለመመለስ ይከብደኛል። ለምን ተጨባጭ ያልሆነ መረጃ ለህዝቡ ማሳወቅ በጣም አልወድም እና ሰው ሲደርስ ምናምን ወይ ፊቷን ባታዩት ወይ ጀርባዋን ምናምን ስትመጣ ማለት ነው። እና አክቹዋሊ እኔ ፈረንጆች ምናምን እኔ ከኢትዮጵያ ውጭ ለማግባት አብሮ ለመኖር ምናምን ቅድም የለኝም ፕላንም የለኝም። ግን ጥሩ ሰው ከተገኘ ከየትም ብሄር እኔ አይ ዶንት ኬር ምናምን እኔ እሷ ብቻ ከአንድል ታድርገኝ እንጂ ከሰማይ ትውረድ ከምን እንደዛ ስላችሁ ከሶማሊያ ውጭ እኔ ሶማሊያ ቺኮች ወረዳቸው ስለዛ ሶሪያ አፉ ብለው ምርጥ ጓደኞች አሉ። ግን አንዳንዶቹ የማይመቸው ያሉ ለዛ ነው ሶሪ ሶማሊያዎች ቺኮች ሶሪ ቬሪ ሶሪ ሶ እንደዛ ነው። ሌላው ረሳሁት ጋይስ ረሳሁት። ምንድን ነው? አዎ እንደ እብድ ለምን ትሆናለህ የሚሉኝ ሰዎች አሉ። እንደ እብድ ትሆናለህ በቃ ምናምን ያዙ ይልቀቁኝ ይችላል። እኔ በእርግጥ ሰው ሶሻል ሚዲያ ላይ የፈለገውን ለማለት ይችላል ለማለት በአካል ስታገኘው በአካል የሚያቆኝ እዚህ ሰዎች ያውቃሉ። እንደዛ እነሱ ደግሞ ብለው ይጠይቁኛል። አንተ በአካል እንደዛ መስክን እንደዚህ ጫ የምትመስል ሰውዬ እዛ በቪዲዮ በዳንስ ምናምን እብድ ነው የምትመስለው እንዴት እንደዛ ትሆናለህ ነው ብሎኝ፣ ያው የሚያውቁኝ ደግሞ አንተ ጭራሽ እብድ ነው ምናምን ብሎ የሚሉኝ ቴክስት የሚልኩልኛሉ። ምን ለማለት ፈልግ ነው፣ ሶሻል ሚዲያ ላይ ሰውን ጀጅ አታርጉ። አንዳንድ ሰው ሶሻል ሚዲያ በሀሳብ መግለጽ ያልቻሉ በአክሽን ምናምን ይገልጻል። እና ሶፋዲ ለምሳሌ ሙዚቃ በጣም ስለምወድ ዳንስ በጣም ስለምወድ እኔ የሆነ የሚመቸኝ ሙዚቃ ወይ ካረኩ ፈጠራ እወዳለሁ። ፈጠራ ስላችሁ የሰው ኮፒ ማድረግ ብዙ አልወድም። አሁን ለምሳሌ ዳንስ አይታችሁ ከሆነ የራሱ ሪትም ከሪትም ወጣ ያለ የራሴን በቃ ስታይል ክሪት ለማድረግ በቃ ታሌንት የሆነ ነገር ለማሳየት ይጥራለሁ እንጂ የሰውን ኮፒ ሁልጊዜ አሁን ለምሳሌ የተለመደውን ለመጨፈር የተለመደውን ለምሳሌ ሁለተኛ ስትል በተለመደው ስታይል ከተለመደው ስታይል ወጣ ይላለሁ እና ለዛዴ የሆነ ለየት ለምን አንሞክሩም? ከተሳካ ከሆነ የሆነ ለማለት ነው። እኔ ኮፒ ስለማድረግ ስለማልወድ ነው። እሱ በዛ አንግል ነው። በአካል ስታገኙ ደግሞ ጨዋ ቁጭ ብዬ ምስገን ስርዓት አለው። በስነ ስርዓት የሚያስተናግዳችሁ የሚያናግራችሁ ሰውም ማንቅም ሆነ ሰው ምን አለኝ እና ሰው ከሰው ውጭ ዜሮ ነው። ሰው ለሰው መድኃኒት ሰው እኔ ማንንም አንቅም። ግን ሬስፔክት ያላቸው ሰዎች በጣም ክብር እንትን አለኝ እና ቦታ አለኝ ለቃል ቦታ አለኝ እና ቦታ እሰጣቸዋለሁ። ለምሳሌ ሰውን የማይሳደበው ሰው በቃ ጥሩ አመለካከት ምናምን ያላቸው እነዛ ስንት ቋንቋ ትችላለህ ነው ሌላው ጥያቄው። አፍ የፈታሁበት ኦሮምኛ ነው። ትግርኛ እሰማለሁ ግን ትንሽ እሞክራለሁ። ሌላው ስፓኒሽ ነው። ስፓኒሽ ጀማሪ ነኝ። አማርኛም ይኸውልህ እየለመድኩኝ ነው ለመግባባት። እንግሊዘኛም እየለመድኩ ነው። ኦሮምኛ እና እናንተ የማታውቁ ቋንቋ በደንብ ነው የምናገረው። እናንተ ግን አታውቁት። እሱ የራሴ ቋንቋ ነው። እነዚህ ነው እንትን ብላችሁ ሌላው ምን አስደስታል ነው ከዚህ በፊት መልሻለሁ። የሆነ በደንብ በጣም የሚያስደስተኝ ሙዚቃ መስማት ነው። አንዳንዴ ቱር ማድረግ የተለያዩ ቦታቸው ማለት ስፔሻሊ እንደዚህ ቱር አድርጎ የተለያዩ ቦታዎች ማየት በጣም ያስደስተኛል። ደግሞ የሆነ በቃ የተጨነቀውን ሰው ሀሳብ ስጋራ ስፐራሽ አድርጌ የሆነ ነገር ሀሳብ መክሬ ሰው ስለወድ ደስ ነው የሚለኝ። ሌላ ለተማሪዎች የምታስተላልፈው መልእክት ነው። ተማሪዎች አሁን ያው ጠንክራችሁ ስሩ። እኔ ሁላችሁም በቃ የምትፈልጉ ነገር አለ አይደል? እሱን ለማሳካት ተግታችሁ ስሩ ነው ብላችሁ ተግታችሁ ተማሪ በተለይ ተማሪ ሁልጊዜ ተማሪ ሆኜ ስላሳለፍኩት ተማሪ ሆናችሁ ባትቀልዱ። በቃ የሆነ ያሰባችሁ ፕላን አለ። እሱን ለማሳካት ውጣ ውረድ ግቡና ውጡ። በቃ ለምን ያልፋል፣ ሁሉ ነገር ስለሚያልፍ ለጊዜ ብላችሁ መሸወድ የለባችሁም። ተግታችሁ መስራት አለባችሁ። በአላማ ተንቀሳቀሱ፣ ወጥራችሁ ስሩ ነው። ከሰራችሁ ይሳካል። የማይሳካ ነገር የለም። ይመቻችሁ።